ኢየሱስ ራሱ ከተባለ እንጨት ላይ የተሰቀለው በተመሳቀለ ነው የሚለው ራሱን የሚያጨቃጭቅ ነገር አለው። አይሁዶች ሲሰቅሉ የነበረው ከተባለ እንጨት ላይ ነበር አይደል እንዴ? ጂኦቫ የተነሳዎች ነገርን ቢያቀሱን እዚህ ጋር ሳዳይ የተመሳቀለውን ጌታ መጣህ መስቀል ስለሚል እንግዲህ መስቀል የሚለውን ክሮስ ነገር እንደሆነ ነው። መስቀል የሚለውን እኮ ስታውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ሊያመለክት ይችላል። ግሪከኛው ቆመጥ ግንድላ ምናምን ብሎ ይገልጹታል። ጂኦቫ የተነሳዎች ግሪከኛው እንደዛ ይላል ስታውሮስ የሚለው ቃል። ስለዚህ አንተ ከጌታ የምትጠለው የተሳቀለውን ያደረገው በቃ የስላሴ አማኞች የሰጧችሁ በቃ ታላችሁ ዝም ብላችሁ ተውቲ ስላሴ አላውቅም። ተው ስላሴ ለምን አታውቅም? ራሱ ማለት ስላሴ ቆይ አንድ ጥያቄ ልጠይቅህ እስኪ። ኢየሱስ አምላክ ነው ብለህ ታምናለህ? ኢየሱስ ሰው ነው የምን አምላክ ነው? ግሪኩ ላይ አምላክ ነው የሚለውን እንደጨመሩበት ላሳይህ። ጨማሪ ማን ነው? ግሪኩ ላይ አምላክ ነው ይላል። ትቀበላለህ? እኔ አልቀበልም። የሚወለድ አምላክ አላውቅም ይላል። ግሪኩ ይላል፣ ባይብል እንደዛ ይላል። ምን ኤቲስት ነው መሆኑ አምላክ ነው ብሎ በትክክል ግሪኩ ላይ ቢመጣ ኤቲስት ሆናለሁ እንጂ አልቀበልም። ለምን መሰለህ? ጽንስ ሆኖ የሚወለድ አምላክ ነው። ደም ሆኖ ከደም ወደ ሰውነት ወደ አምላክ ግሪኩ ላይ የቫቲካነስ ሲጻፍ ቫቲካነስ ላይ ሞኖጌነስ ቴዎስ ይላል። ዮሐንስ ወንጌል 1:18 ላይ አሌክሳንድሬስ ላይ ደግሞ ሆሞ ማነው ሞኖጌነስ ሂዮስ ይላል። ኦኒ ቢጎትን ጋድ የሚላለ ኦኒ ቢጎትን ሰን የሚላለ። የትኛውን ነው የምትቀበለው ከግሪኩ ከሁለቱ? ከአንተ ሰማሁ የት አባት ያውቄ ነው የምቀበለው? የትኛውን ነው? ኦንሊ ቢጎትን ሰን ይላል አይደለ? የትኛውም ኦንሊ ቢጎትን ሰን ይላል። ኦንሊ ቢጎትን ደግሞ ጋድ የሚል አለ። የትኛውን ነው የምትቀበለው? እኔ አሁን ከአንተን የሰማሁት ነው ግሪክኛውን። ግሪክኛ አላነበነ ወይ ኦሮምኛ ወይ አማርኛ ማለት ነው። እሺ አንደኛ ጢሞቴዎስ 3:16 ላይ ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ይላል። አምላክ በስጋ ተገለጠ ይላል። ትቀበላለህ? አምላክ በስጋ ተገለጠ ይላል ኪንግ ጄምስ ቨርሽን ባይብል ላይ ትቀበላለህ? ስጋ የሚለው ክርስቶስን ነው። አምላክ የሚለው አብና አምላክ በክርስቶስ ተገለጠ ማለት ነው። ሌላ ምን አለ? በስጋ የተገለጠው ማን ነው? የዲያብሎስን ስራ እንዳይፈርስ በስጋ የተገለጠው የማን ልጅ ነው? የአምላክ ልጅ። ታዲያ አምላክ ተገለጠ የሚለውን ተቀብለ አምላክ ማለት አብ ነው፣ ስጋ ማለት እሱማ የሆነ ሊሰስ ትምህርት ሆነ እኮ። አንተ እንዱ ከምዬ በቃ ተፈውዛል ማለት ነው። አንተ ልጅ ለምን አሰልምም ከዚህ ውላ ወይስ ተሱን ተውና አሁን ንገረኝ። ምን ነገረኝ እኮ አምላክ በስጋ ተገለጠ አይደለም የሚለው የአምላክ ሚስጥር ነው የተገለጠው። አምላክን የመፍጠር ሚስጥር የአምላክ ሚስጥር ቆላስይስ 2 ላይ ማን ነው ይላል? ክርስቶስ የማን ሚስጥር ነው ይላል? እግዚአብሔር ሚስጥር የአምላክ ሚስጥር ነው ይላል። የአምላክ ሚስጥር ነው በስጋ የተገለጠው። አንደኛ ዮሐንስ መልእክት 3:16 ላይም የዲያብሎስን ስራ እንዲያፈርስ የማን ልጅ ተገለጠ ይላል? የአምላክ ልጅ ተገለጠ አይልም? ሐዋርያት ሥራ 2:22 ላይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ምን ነበር ይላል? ሰው ነበር ይላል። ሰው ነው በስጋ የተገለጠ ነው። ግን ጀምቨርሻብል ላይ ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ብሎ አስቀምጠውታል። ለምን እንደዛ ይፈላልሱት ታዲያ? የአሌክሳንደር እንትን እንደዛ ነው እንትን የሚለው ማኒስክሪፕት ላይ ግሪኩ ላይ አሁን ተበርዟል የሚለውን ለማጠናከር ዶ የምንጠቀመው የቫቲካነስ ኮዴክስ ቫቲካነስ ላይ እንደዛ ይላል። ማን ነው ኮዴክስ አሌክሳንድሬስ? ኮዴክስ ተበርዟል የሚለውን ለማጠናከር ነው። ይህን እንዳለ ደብለስ አድርገህ የምነግረኝ ታዲያ ብዙ ነገር ተጨምሮ የለ እንዴ? ብዙ ነገር የክርስቶስን አምላክነት ለማስረዳት ብዙ ነገር ጨምረዋል። እኔ ላሳይ ይችላለሁ፣ ከ20 በላይ ላሳይ ይችላለሁ። ለዛ ነው ቴክስቹዋል ቫሪያንት ባላቸው ነገሮችን ቴዎሎጂ ማድረግ አንችልም አሻሚ የሆኑበት ጥቅሶች ላይ ብለው ስለሚሉ እንጂ አሻሚ ጥቅሶች አምላክ የሚለውን ለኢየሱስ የጨመሩበት 20 ጥቅስ አውቃለሁ በግሪክ ማኒስክሪፕት ላይ። የተጨመረ ነገር አለ። ስለዚህ መጽሐፉ ተበርዘዋል። አንደኛ። ሁለተኛ ነገር ደግሞ የአምላክ ቃልም አይደለም ራሱ። አንድ ኤግዛምፕል እስቲ ቁጥር 9 ላይ ዮሴፍ ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየዋል አይደለ? በህልሙ አሪፍ ከወይድ በእናትህ ዛሬ ነው ልገለህ ነው እንዴ? አሪፍ ነገር ልነግርህ ነው። ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየዋል አይደለ? ፀሐይና ጨረቃ እናትና አባቱ ናቸው አይደል? ለማን? ለዮሴፍ እናትና አባቱ። ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየው አለ። ያዕቆብ ሲተረጉሙ ምን አለ? ፀሐይና ጨረቃ ማለት እናትና አባት ነው አለ። 11 ከዋክብት 11 ወንድሞቹ ናቸው አለ።
እኛ መተን እንሰግድልሃለን አለው። ትንቢቱ ሲተረጉምለት አይደል? ከዛ ዮሴፍ በግብፅ እንትን ውስጥ ተሾም አይደለ? መተው ሰገዱለት አይደለ? 11 ኮከብት 11 ነገደ እስራኤል 11 ወንድሞቹ መተው ሰገዱለት አይደል? ያዕቆብም ሰገደለት አይደል? ሰገደለት ይላል። ሰገደለት ሲመጣ ልክ ነህ። አይ እንትን ነው ኮመንቶች ዱከም ጨለለ እያሉ ስለሚሉ እኮ ነው እየሳቁ የሚሉት ማድረገው። እሱን አትከታተል፣ እኔን ተከታተለኝ። እሺ ከዛ ተበርዟል። ኮመንት ክፈቱ። ኮመንት ለምን ታጠፋላችሁ? ወይ ጀመር እግዚአብሔር ዘንድሮ ተጀመረ። ኔትወርክ ነው ይመጣል። ብሮ ወይ አንተ ስንከለከለ ከሰሮኝ ስቦ እናት ዱቄት የተበረዘ መጽሐፍ ታዲያ እዴ ዝም በል አንተ ብትጨመር ነው እና ታዲያ ኧረ በቃ በእናትህ ተው። ስማ እኔ የምልህ ግን ቁም ነገር ሉቃስ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይኸውልህ እንግዲህ ጅብ በቀደደ ውሻ በቀደደ ጅብ ይገባል። እንግዲህ ተመልከት ታዲያ አይተህ ከሆነ ቅድም ኡስታዝ የጠቀሰልህ አንድ ጥቅስ ነበረ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የእግዚአብሔርን ወንጌልን ሰብክ ዘንድ ቀብቶኛልና ይላል አይደለ? ሉካም ኢየሱስ ያ ወንጌል ከማን ነበር የሚሰማው? ከማን እየሰማ ነበር የሚያስተላልፈው? ከአምላክ ነው። ጥሩ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ሆይ ብሎ የተናገረው ቃል ከአምላክ ሰምቶት የተናገረው ቴዎፍሎስ አይ የሰው ቃል ነው። ኢየሱስ እኮ አይደለም የተናገረው ሉቃስ አይደል እንዴ? ገብቶኛል። መጽሐፉን ነው የምልህ፣ መጽሐፉን ደሆል መጽሐፍ ነው እያልኩ ያለሁት። በነገራችን ላይ ጸሐፊዎቹ እንደማይታወቁ ታውቃለህ? ግን የባይብል ጸሐፊያን ማሂር ሰላም አለይኩም ባይብል እንጂ ጸሐፊው ታወቀ አልታወቀም ይስራልኛል ወይ? እሱማ ግዴታ ነው። ማሂር አለ። ሰላም አለይኩም። ሌላ ሰው እንዳለ እኮ ስለ ያወርዳለሁ እንዴ አንተ ዱከም ዛሬ ማምረን ነው የምንሄደው። እውነት እንዳትወርዳለህ። እስቲ ታብን ክፈተውና አንድ ጊዜ ስለ ወንጌል ያስተምረን። እሺ ሉካም እንዳትወርድ፣ ወላሂ ጥሩ ትምህርት ታገኛለህ ዛሬ። ወላሂ ነው የምልህ ትምህርት አልወርድም። እሺ ማሂር ቀጥለሽ ወይ ማንም ያወርድ መድኃኒት ማለት ነው። ስለታመምክ ብቻ መንገድ ላይ ያገኘው መድኃኒት ትወጣለህ። አረ የባሰ ሊደፋ ይችላል። ወርዛ የባሰ ሊደፋ ይችላል አይደለ? ለስጋ ይሄን ያህል ከተጠነቀቅ ለመንፈስ መጠንቀቅ ያስፈልጋል ወይስ አያስፈልግም? መንፈስ ስትል እኔ መንፈስ ማለት ምንድን ነው? ነፍስ ምናምን ልትል ነው? ስለ መንፈሳዊነት፣ ስለ አምላክ፣ ስለ መንፈሳዊነት ጉዳይ ላይ ከስጋ በበለጠ ልትጠነቀቅ ይገባል አይደለ? ስለዚህ አንተ የወደቀ መድኃኒት እንደማትወጣው ሁሉ እስቲ አሁን ደግሞ መጽሐፉን ምን አይነት መጽሐፍ እንደሆነ እሱ ያስረዳንና የት እንደምንቀበል እናየዋለን። እስቲ ተመልከት። እንዳላችሁ በቃ ከሆነ ተጠምቃችኋል። ይሄ ወሂድ የሚባል ልጅ በቃ
ኧረ በቃኝ በእናትህ አስጨነቃችሁኝ። እግዚአብሔር ዱከም እንዳትወጣ ማሂር በጣም ትልቅ ትምህርት ይሰጣል። ወላሂ ነው ማለት በማር እኔ እገባለሁ ኢንሻላህ። እሺ ቆይ አንዴ ውሃ የለም ግን ጋዝም ቢሆን ጠጣ። ቆይ ጠጣ። እሺ አይ ጋዝማ እንዳትጠጣ እንዴ ቀዝቃዛ ኮካ ጠጣ። ኮካ ያለ ጋዝ ያቀጥል። እሺ ቤሪያ ማን ነው የቤሪያ የሚለውን ዱከም ወይ ጠጣ ጠጣ ምን ውሃ ነው ጠጣ ነው አልጠጣሁም። እሺ ሰፈር ላይ የሚታወቅ አንድ ውሸታም ሰውዬ መጥቶ የሆነ ነገር ቢነግርህ ሰውየውን ታምነዋለህ? እስከ ልክ ከሆነ አምነዋለሁ፣ ካልሆነ አላምነውም። አይ አንተ ልክ ይሁን አይሆን አታውቅም። ጀስት ሰውየው መጣና ነገረ፣ የሆነ ወሬ ነገረ። አንተ በቃ ልክ ይሁን አይሆን የሚያውቀው እሱ ነው። አንተ ትቀበለዋለህ ልክ ነው ብለህ? እኔ እንጃ የምቀበልበት ዳይሜንሽን ይኖራል ወይ ማለት እኔ እንጃ። እንትን አለ በደንብ አልገባኝም ያልከኝ ለምን እንዳልከኝ። ውሸት ነው ብለህ ነው የምትለው? ውሸታም መሆኑን ካወቅኩማ ውሸታም ነው በቃ አልቀበሉም። እሺ ሰውየው ውሸታም ይሁንም አታውቅም፣ እውነተኛም ይሁን አታውቅም፣ ምንም ይሁን አታውቅም። በቃ ሰውየው ወይ እውነተኛ ተናጋሪ ነው ወይ ውሸታም ነው። አንተ ጭራሽ አታውቀውም። ሰውየውን መጥቶ የሆነ ነገር ነገረ፣ ትቀበለዋለህ? ያንን ሰውዬ አልቀበለውም። ትክክል ነው ብለህ ትቀበለዋለህ? አልቀበለውም። ለምን? ውሸታም ነው። አይ ኖ ውሸታሙን እሺ ተስማማን። አሁን ወደ ሌላ አሁን የውሸታሙ ሚስተር ነው። ሚስተር ዋይ ውሸታምም ይሁን አታውቅም፣ እውነተኛ ግለሰብ የሚሆን አታውቅም። ምንም ስለሱ የምታውቀው ነገር የለም። ጀስት መንገደኛ ነው። መንገድ ላይ ተገናኛችሁና የሆነ ነገር ነገረ፣ የሆነ ኢንፎርሜሽን ሰጠ። ኢንፎርሜሽኑን እውነት ነው ብለህ ትቀበለዋለህ? ያው ትመዝናለህ፣ ነገሮችን መዝናለህ። እንትን ነው አይምሮ ሰው የምትመዘንበት ነገር ያስፈልግሃል ማለት ነው። እሺ ለምሳሌ 4 ወንጌላት ላይ እንምጣ። 4 ወንጌላት ላይ አሁን ለምሳሌ መጽሐፍ ቅዱስን ያጠኑ ተናጻፉ የተባለው ነገር ይሄ መጽሐፍ